ጌታ ይባረክ። እግዚአብሔር መልካም ነው። አንድ ምልክት አለኝ። መጽሐፍ ቅዱስ ሲናገር እንዲህ ይላል፣ ይህችን 12 ዓመት ደም የሚፈሳት ሴትን የኢየሱስ ክርስቶስን ልብሷን ጫፍ ነካች። ከዛች ቅጽበት ከሷ ላይ የነበረው ደዌ ምን ሆነ ይላል? ወደቀ ይላል። አያችሁ፣ እግዚአብሔር አምላክ በእውነት እላችኋለሁ እናንተ ሊፈውሳቸው ሁልጊዜ ዝግጁ ነው። ከጠላት እስራት ለማስመለጥ ጠላት ያወጀውን ከአዋጁን እግዚአብሔር ሊታደጋቸው ሁሌ እግዚአብሔር ዝግጁ ነው። ለምን ብትባል እችን ሴት አምና የክርስቶስን ልብሷን ጫፍ በነካች ቅጽበት ወዲያው ከኢየሱስ ኃይል ወጣ። ምን ሆነ ይችላል? ወዲያው ዳነች። ኢየሱስ ክርስቶስ ምን አላት? አንቺ ሴት እምነትሽን አድኖሻል አላት። በጌታ በኢየሱስ ክርስቶስ አምናቸው የምትከተላቸው ሰዎች ከደዌና ዛሬ ነጻ ትወጣላችሁ። ከችግር ነጻ ትወጣላችሁ። በጌታ በኢየሱስን ነገ ቀጠሮ አልሰጥም። አሁን በኢየሱስን ነጻ ወጣችኋል። አሁን እያያችሁ ያላችሁ በኢየሱስ ክርስቶስ ነጻ ወጣችኋል። የእግዚአብሔር ሰላም፣ የእግዚአብሔር ፈውስ፣ የእግዚአብሔር ጸጋ፣ የእግዚአብሔር መንፈስ፣ የእግዚአብሔር ክብር በእናንተ ላይ በኢየሱስም በኃይል የተገለጠ ይሁን። እግዚአብሔር ሰላም ይብዛላችሁ። ደዌ ከእናንተ ጋር አይቀጠልም። መከራ አይቀጠልም። ችግር አይቀጠልም። በብዙ አግንበት በብዙ ቦታ ላይ ለችግራችሁ ብላችሁ የሮጣችሁ ገንዘብ እየጨረሳችሁ ያላችሁ ወገኖች በጌታ በኢየሱስ ክርስቶስን እላችኋለሁ የሰማይ አምላክ እግዚአብሔር የፈውስ እጅ የምሕረት እጅ በእናንተ ላይ ይዘረጋል። በኢየሱስን ተፈውሳችሁ እግዚአብሔር መዳን አግኝታችሁ ሰላም አግኝታችሁ ያመሰገናችሁ የምትመለሱበት ያመሰገናችሁ ከዚች ሰዓት ደቂቃ ጀምራችሁ የምታርፉበትን ጊዜ ይሁንላችሁ። ሰላም ይብዛ። ቅዱሳኖች እግዚአብሔር ይባርካችሁ። ጌታ ኢየሱስ ክርስቶስ ከእናንተ ጋር ይሁን። በጌታ በኢየሱስን ተባረኩ።